ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ እንደዚሁም ሰኞ በሚደረጉ ጨዋታዎች የሚቀጥል ሲሆን ቼልሲ ከሜዳ ውጪ ወደ ቪታሊቲ ስታዲየም በማቅናት ከበርንማውዝ ጋር ይፋለማል። ጨዋታውን በተመለከተ የተሰሙ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ሐሳባቸውን ሰጥተዋል። አሰልጣኝ ኢንዞ ማሬስካ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። በተለይ ይህን በማድረጌ ይጸጽተኛል ያሉበትንም ጉዳይ እንደዚሁ አንስተን መረጃውን ወደ እናንተ የማቀርብ ይሆናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ባሳለፍነው ማክሰኞ ምሽት ከሜዳ ውጪ ወደ ሊድስ ዩናይትድ ያቀናው ቼልሲ ባልተጠበቀ ሁኔታ 3-1 መሸነፉ የሚታወስ ነው። አሁን እንግዲህ ሌላኛውን እንግዲህ ከሜዳ ውጪ የሚያደርገው ጨዋታ ከበርንማውዝ ጋር የሚፋለም ይሆናል። እንግዲህ ማክሰኞ ምሽት ባልተጠበቀ ሁኔታ ነው ቼልሲ 3-1 የተሸነፈው። ብዙዎች ይህን ጨዋታ ቼልሲ አሸንፎ እንግዲህ ነጥቡን ከፍ ያደርጋል ብለው ጠብቀው ነበረ። ነገር ግን ባልተጠበቀ ሁኔታ ማንም ባላሰበው መልኩ ነው እንግዲህ በሊድስ ዩናይትድ 3-1 ተሸንፎ ቼልሲ ወደ ቤቱ የተመለሰው። እንግዲህ ቼልሲ አርሰናልን አሸንፎ አስደናቂ ብቃት ላይ ይገኛል እየተባለ በሰፊው ሲወራ ነበረ። በዋንጫ ፉክክር ውስጥም በደንብ ራሱን አስገብቷል እየተባለ በሰፊው ሲወራለት የነበረው ቼልሲ በሊድስ ዩናይትድ የደረሰበት ሽንፈት በእውነት አስደንጋጭ ነው ብሎ መናገር ይቻላል። ብዙዎች ያልጠበቁት ነው። እንደውም ቼልሲ ይህንን ጨዋታ በሰፊ የጎል ልዩነት አሸንፎ ጨዋታውን ያጠናቅቃል የሚል ግምት ነበረ። ምክንያቱም ቼልሲ ባርሴሎናን 3-0 አሸንፎ ነው የመጣው። የሊጉ መሪ የነበረውን አርሰናል በ10 ተጫዋች ብቻ የቼልሲ ወሳኙ ተጫዋች ሞሰስ ካይሴዶ በቀይ ወጥቶበት ለ60 ደቂቃ ያህል እንግዲህ ተጫውቶ 1-1 በሆነ አቻ ውጤት አርሰናልን የሚያህል ትልቅ ቡድን እንግዲህ በአቻ ውጤት ማጠናቀቁን ተከትሎ ሊድስ ዩናይትድን በቀላሉ ያሸንፋል ተብሎ ሲጠበቅ ነበር። ነገር ግን አልሆነም። ምናልባትም አሰልጣኝ ኢንዞ ማሬስካ በርካታ ተጫዋቾችን ቀይረው ማሳረፋቸውን ተከትሎ የቼልሲ የተከላካይ ክፍሉም እንደዚሁ የሳሳ ስለነበር እንግዲህ ባልተጠበቀ መልኩ በሊድስ ዩናይትድ ቼልሲ ሊሸነፍ ችሏል። ከሽንፈት መልስ እንግዲህ ወደ ቪታሊቲ ስታዲየም በማቅናት ከበርንማውዝ ጋር የሚያደርገው ጨዋታ እንግዲህ በጉጉት ይጠበቃል። ይህንን ወሳኝ ጨዋታ የሚመሩት ማይክል ኦሊቨር ይሆናሉ። ማይክል ኦሊቨር እንግዲህ እንግሊዝ ላይ አሉ የተባሉ ዳኛ ናቸው። በፍትሐዊነታቸው ይታወቃሉ። ቀይ ለመስጠት አይሳሱም። እንደዚሁም ጨዋታዎችን ማኔጅ የሚያደርጉበት መንገድ እጅግ አስደናቂ ነውና ይህ እንግዲህ የእንግሊዙ ምርጡ ዳኛ ማይክል ኦሊቨር ጨዋታውን የሚመሩ ይሆናል። ቼልሲ ፉትቦል ክለብ አሁን ላይ 24 ነጥብ በመያዝ እንግዲህ አራተኛ ደረጃ ላይ ይገኛል። በአንጻሩ በርንማውዝ 19 ነጥብ በመያዝ 14ተኛ ደረጃ ላይ ይገኛል። ያለፉትን 3 እና 4 ጨዋታዎች በርንማውዝ እንግዲህ ጥሩ የሚባል ውጤት አላስመዘገበም። በፕሪሚየር ሊጉ ሽንፈቶችን አስተናግዷል። ያለፉትን 5 ጨዋታዎችን ስንመለከት እንግዲህ አንዱ ላይ ብቻ ነው አቻ መውጣት የቻለው። በሌሎች 4 ጨዋታዎች ላይ ሽንፈትን አስተናግዷል። በአንጻሩ ቼልሲ እንግዲህ ያለፉትን 5 ጨዋታዎች ስንመለከት ጥሩ የሚባል ሪከርድ አለው። ከሊድስ ዩናይትድ ደረሰበት ሽንፈት ውጪ ሌሎቹ ያደረጋቸው 5 እና 6 ጨዋታዎች በአሸናፊነት ነው ቼልሲ ማጠናቀቅ የቻለው። እንግዲህ በርንማውዝ እና ቼልሲ እንግዲህ በአጠቃላይ 23 ጊዜ መገናኘት ችሏል። በሁሉም ውድድሮች በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ እንደዚሁም በሌሎች የወዳጅነት ጨዋታዎችን ጨምሮ አጠቃላይ 23 ጊዜ ተገናኝተው ቼልሲ እንግዲህ 15 ጊዜ በማሸነፍ ትልቅ ሪከርድ አለው። እንደዚሁም በርንማውዝ ማሸነፍ የቻለው 5ቱን ጨዋታዎች ብቻ ነው። በ3ቱ ጨዋታዎች ደግሞ አቻ ተለያይቷል እና በሁለቱ የእርስ በርስ ግንኙነት ቼልሲ የተሻለ ሪከርድ አለው ብሎ መናገር ይቻላል። እንግዲህ ያለፉትን 5 ጨዋታዎችን ስንመለከት በርንማውዝ እንግዲህ ጥሩ ውጤት ላይ አይገኝም። በኤቨርተን 1-0 ተሸንፏል። በሰንደርላንድ 3-2 ተሸንፏል። እንደዚሁም ከዌስትሃም ጋር 2 አቻ በሆነ ውጤት ጨዋታውን አጠናቋል። በአስቶን ቪላ በአስደንጋጭ ሁኔታ 4-0 ነው የተሸነፈው። እንደዚሁም በማንቸስተር ሲቲ እንግዲህ 3-1 ተሸንፏል ባሳለፍነው ሳምንት። በዚህም መሰረት እንግዲህ አንድ ጨዋታ ብቻ አቻ ወጥቶ እንግዲህ አሁን ላይ በርንማውዝ ጥሩ አቋም ላይ ይገኛል ብሎ መናገር አይቻልም። ቀድሞ የሰበሰባቸው ነጥቦች ናቸው አሁን ላይ በጣም የረዱት። ነገር ግን ባለፉት 5 ጨዋታዎች አስደንጋጭ ሽንፈቶችን እያስተናገደ ይገኛል። እንደዚሁም ቼልሲ ከቮልፍስን 3-0 ማሸነፍ ችሏል። እንደዚሁም በርሊን 2-0 ማሸነፍ ችሏል። ባርሴሎናን በአውሮፓ ሻምፒየንስ ሊግ 3-0 ማሸነፍ ችሏል። ከአርሰናል ጋር በ10 ተጫዋች እንግዲህ 1-1 በሆነ ውጤት አጠናቋል። ነገር ግን በሊድስ ዩናይትድ ደግሞ 3-1 መሸነፉ እንግዲህ የቅርብ ጊዜ ትውስታ ነው።
እና ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥቷልና አሰልጣኝ ኢንዞ ማሬስካ በዋናነት ያነሷቸውን ጉዳዮችን እንመልከት። እንግዲህ በሰፊው መነጋገሪያ የሆነ ጉዳይ አሰልጣኝ ኢንዞ ማሬስካ በጣም ይጸጽተኛል ያሉበት ጉዳይ እንግዲህ የመገናኛ ብዙሃንን ቀልብ ስቧል። እንግዲህ አሰልጣኝ ኢንዞ ማሬስካ በድፍረት ቀርበው እንግዲህ ይጸጽተኛል ያለውን ጉዳይ አንስቷል። ምንድነው ያሉት? ከሊድስ ጋር ባደረግነው ጨዋታ 3-1 በተሸነፍንበት ጨዋታ አቾምፖንግን አለማስገባቴ በጣም ይጸጽተኛል ነው ብለው የተናገሩት አሰልጣኝ ኢንዞ ማሬስካ እሱን ማጫወት ነበረብኝ፣ እሱን አቾምፖንግን ባስገባው ኖሮ ይህን ያህል ውጤት አይመዘገብም፣ ሽንፈትም አናስተናግድም ነበር ሲሉ ነው የተናገሩት። እንግዲህ ባዲያሽሊንና ቶሲንን ነበረ አጣምረው ወደ ሜዳ ያስገቡት። ነገር ግን ሁለቱን ማጣመር አልነበረብኝም። አቾምፖንግን ወደ ሜዳ ማስገባት ይጠበቅብኝ ነበረ። እኔ ያሰብኩት የረጃጅም ኳስ ላይ ጎበዝ ስለሆኑ ቶሲንን ወደ ሜዳ ማስገባት ችያለው። ነገር ግን በሚጠበቀው መልኩ እንግዲህ በርካታ ስህተቶችን ሲሰራ ተመልክተናል። ነገር ግን በኋላ ነው የገባኝ አቾምፖንግን አለማስገባቴ በጣም ይጸጽተኛል። ከዚህ በኋላ እንደዚህ አይነት ስህተት ላለመድገም እጥራለሁ ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ሌላው እንግዲህ አሰልጣኝ ኢንዞ ማሬስካ ስለ ካይሴዶ አንስቷል። ካይሴዶ እንግዲህ በቅጣት ምክንያት ባገኘው ቢጫ ቀይ ካርድ ቀጥታ ስትሬት ሬድ ካርድ ምክንያት 3 ጨዋታዎች እንደሚያመልጡት ተናግረው እንግዲህ ከሊድስ ዩናይትድ በተደረገው ጨዋታ ላይ አልተሰለፈም። አሁንም የበርንማውዝ ጨዋታ ያመልጠዋል። በቀጣይም ቼልሲ ከኤቨርተን የሚያደርገው ጨዋታ የሚያመልጥ ይሆናል። ስለዚህ ካይሴዶ ነው አሁን ላይ የማይሰለፈው። ነገር ግን አብዛኞቹ የቼልሲ ተጫዋቾች ለጨዋታው ዝግጁ መሆናቸው ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ስለ ኮል ፓልመርን በተመለከተ ሀሳባቸውን ሰጥቷል። በመልካም ጤንነት ላይ እንደሚገኝና ሜዳ ላይም በሚያደርገው ትሬኒንግ ደስተኛ መሆናቸውን ተናግረዋል አሰልጣኝ ኢንዞ ማሬስካ። እንግዲህ በቋሚነት ይሰለፋል። የመጀመሪያውን የቋሚነት ጨዋታውን ቼልሲ እንግዲህ ከበርንማውዝ ጋር በሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። ፓልመር እንግዲህ ለረጅም ጊዜ በጉዳት አስተናግዶ የቼልሲ ጨዋታዎች እንዳመለጡ ይታወቃል። አሁን ላይ እንግዲህ ሙሉ ፊት በመሆኑ ቼልሲ በርንማውዝን በሚያስተናግድበት ጨዋታ ላይ በቋሚነት ይሰለፋል ተብሎ ይጠበቃል። እርግጠኛ መሆን አይቻልም። ነገር ግን ከአሰልጣኝ ኢንዞ ማሬስካ አስተያየት መረዳት እንደሚቻለው ምናልባትም በዚህ ጨዋታ የቋሚነት እድል ይሰጡታል ተብሎ ይጠበቃል። ወይ 40 እና 50 ደቂቃ ቀድሞ ሊያጫውቱ ይችላሉ። ካልሆነም ከ50ኛው ደቂቃ በኋላ ተቀይሮ የሚገባበት እድል ይኖራል። ምናልባትም በደንብ ፊት ሆኖ ሙሉ ለሙሉ አገግሞ እንዲመጣ በሚል ወይም ደግሞ ጤንነቱን በደንብ ለመጠበቅ በሚል ምናልባት ትንሽ ረፍት ሊሰጡት ይችላሉ። አለበለዚያ ግን በቋሚነት ተሰልፎ እንግዲህ ለቼልሲ ግልጋሎት ይሰጣል ተብሎ ይጠበቃል። እንግዲህ አሰልጣኝ ኢንዞ ማሬስካ ስለ ሮቴሽን ተጠይቀው ነበረ። ተጫዋቾችን ለምንድነው በዚህ መጠን ልክ አቀያይረህ የምትጠቀሙ የሚል ጥያቄ ቀርቦላቸዋል። እንግዲህ ቼልሲ ከሊድስ ዩናይትድ ባደረገው ጨዋታ ላይ 5 ከአርሰናል ጋር ተሰልፈው የነበሩ 5 ተጫዋቾችን አስቀምጦ ነበር አሰልጣኝ ኢንዞ ማሬስካ ወደ ሜዳ የገቡት። እነ ፎፋናን፣ እነ ሪሲ ጀምስን፣ እነ ፔድሮ ኔቶን የቼልሲ ወሳኝ የተባሉ ተጫዋቾችን እንግዲህ ቀይረው ነበረ፣ አሳርፈው ሌሎችን ተጫዋቾች ነበረ ያስገቡት። ይህም ትችትን እንዲያስተናግዱ አድርጎባቸዋል። ምክንያቱም ቼልሲ ሽንፈትን ነበር ያስተናገደውና ለምንድነው ቋሚ 11ህን ማታሳውቀው? ለምንድነው ተጫዋቾችን እያዟዟርክ እያቀያየርክ የምትጠቀመው የሚል ጥያቄ ቀርቦላቸው ነበረ። ምንድነው ያሉት? የተጫዋቾችን ድካም ለመከላከል ስል ነው ይህንን የማደርገው ብሏል። በየ3 ቀኑ ተጫዋቾች መጫወት ይችላሉ ብዬ አላስብም ነው ያሉት። እንግዲህ ከአርሰናል ጋር ውድ ተጫወተ። ከዛ ከማክሰኞ ከሊድስ ዩናይትድ አሁን እንደዚሁ ከበርንማውዝ ጋር ይጫወታልና በየ3 ቀኑ በየ2 ቀኑ ጨዋታዎችን እያደረግን ነው። ይህ ደግሞ ተጫዋቾችን ይጎዳቸዋል። ስለዚህ ተጫዋቾቼ በእያንዳንዱ ጨዋታ ላይ ፊት ሆነው እንዲቀርቡ የተወሰነ እረፍት መስጠት ይጠበቅብኛል ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ስለዚህ ሮቴሽን የማደርገው ተገድጄ ነው። ተጫዋቾቼን አቀያይሬ የምጠቀምበት ምክንያትም ይህ ነው። ልጆቹን ከጉዳት ለመጠበቅ ነው። እንደዚሁም የድካም ስሜት እንዳይሰማቸው ለማድረግ ነው። ልትረዱኝ ይገባል ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ሌላው ስለ ቼልሲ የጉዳት ዜናዎች ተናግሯል። ሮሚዮ ላቪያ አሁን ላይ ጉዳት ላይ ይገኛል። መቼ እንደሚመለስ አላውቅም ነው ያሉት አሰልጣኝ ኢንዞ ማሬስካ። እንግዲህ የጡንቻ መሸማቀቅ አጋጥሞት ጉዳት ላይ ይገኛል። በዚህ ቀን ይመለሳል ልላችሁ አልችልም። እንግዲህ የሚመለስበት ቀን በቅርቡ አሳውቃቸዋለሁ ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። እንግዲህ በአሁን ሰዓት 3 ወሳኝ ተጫዋቾች እንግዲህ ጉዳት ላይ ይገኛሉ። በዋናነት ሌቪ ኮልዊል እሱም እንደዚሁ በቅርብ ጊዜያት ይመለሳል ተብሎ ይጠበቃል። ምናልባትም በጥቂት ወራት ውስጥ
ቼልሲን ይቀላቀላል ተብሎ ይጠበቃል። እንደዚሁም ዳሪዮ ኢሶጎ እንደዚሁም ደግሞ ላቪያ እነዚህ 3 ተጫዋቾች ብቻ ናቸው ጉዳት ላይ የሚገኙት። ሌሎች ተጫዋቾች ግን ሁሉም ለጨዋታው ዝግጁ ናቸው ብሎ መናገር ይቻላል። እንግዲህ ካይሴዶም በቀይ ምክንያት በቀጣይ አንድ ጨዋታ ከኤቨርተን ጋር የሚደረገው ጨዋታ ጨምሮ አጠቃላይ 3 ጨዋታዎች ያመልጡታል ማለት ነው። እንግዲህ ቼልሲ እንግዲህ አሰልጣኝ ኢንዞ ማሪስካ ሊድስ ጋር በነበረው ጨዋታ ላይ እንግዲህ በቋሚነት ያልተጠቀሟቸው ወይም ያሳረፏቸው ተጫዋቾች ነበሩ። እነ ጀምስ፣ እነ ፔድሮ ኔቶ፣ እነ ማሉ ጉስቶ፣ እነ ፎፋና ጨዋታው ላይ አልተሰለፉም። ተቀይሮ ማሉ ጉስቶም እንደዚህ ተቀይሮ ነበረ በጨዋታው ላይ የተመለከትነውና አሁን ግን እነዚህ ወሳኝ ተጫዋቾች ቅድሚያ ሰጥተው እንግዲህ ወደ ቋሚነት ይመልሷቸዋል ተብሎ ይጠበቃል። በርንማውዝ የሚናቅ ቲም አይደለም። አሁን ላይ ምናልባትም ያለፉት 5 ጨዋታዎች ያደረጋቸው ጨዋታዎች ያን ያህል አመርቂ ውጤት ባያስመዘግብም ነገር ግን አንዳንድ ጨዋታዎች ላይ በጣም ጠንክሮ የሚመጣበት እድል ስላለ ከሊድስ ዩናይትድ ጋር የተሰራው ስህተት ቼልሲ አሁንም ይደግመዋል ተብሎ አይጠበቅምና ቼልሲ ዋና ተጫዋቾችን ይዞ ወደ ሜዳ ይገባል ተብሎ ይጠበቃል። እንግዲህ በርንማውዝ እና ቼልሲ ባለፉት ባደረጓቸው 7 ጨዋታዎች በርንማውዝ አንድም ማሸነፍ አልቻለም። ያለፉትን 7 ጨዋታዎች ተከታታይ ጨዋታዎች አንድም በርንማውዝ ቼልሲን ማሸነፍ አልቻለምና አሁን ላይ እንግዲህ ቼልሲ በርንማውዝ ላይ የተሻለ ሪከርድ አለው ብሎ መናገር ይቻላል። አሰልጣኝ ኢንዞ ማሪስካ እንግዲህ ለዚህ ጨዋታ ትልቅ ትኩረት ሰጥተው ወደ ሜዳ እንደሚገቡ ነው የተናገሩት። በተለይ በሊድስ ዩናይትድ መሸነፋቸውን ተከትሎ እንግዲህ ከፍተኛ ትችትን እያስተናገዱ በመሆኑ ይሄንን ጨዋታ እንደቀልድ እንደማይመለከቱትና ጨዋታውን ለማሸነፍ ብቻ ወደ ሜዳ እንደሚገቡ ነው አሰልጣኝ ኢንዞ ማሪስካ የተናገሩትና እንግዲህ ቼልሲ ይሄንን ጨዋታ አሸንፎ ነጥቡን ከፍ ያደርጋል ተብሎ ይጠበቃል። በቀጣይ እንግዲህ የአውሮፓ ሻምፒየንስ ሊግ ከአትላንታ ጋር ይፋለማል። እንደዚሁም በፕሪሚየር ሊጉ ከጠንካራው ኤቨርተን ጋርም እንደዚሁ ጨዋታ አለው። በቀጣይ ኒውካስትል ዩናይትድ እንደዚሁም ከማንቸስተር ሲቲ የሚያደርጋቸው ቼልሲ ከባድ ጨዋታዎች ያሉበት በመሆኑ እንደዚህ አይነት ጨዋታዎችን ማሸነፍ ይጠበቅበታልና አሰልጣኝ ኢንዞ ማሪስካም እንግዲህ ይህን ጨዋታ በምንም መልኩ ለማሸነፍ ብቻ ወደ ሜዳ እንደሚገቡ ነው አስረግጠው የተናገሩት። ቼልሲ ከአርሰናል የነበረው 6 ነጥብ እንግዲህ መሸነፉን ተከትሎ ወደ 9 ነጥብ ከፍ ብሏልና ምናልባትም ቼልሲ ለፕሪሚየር ሊጉ ዋንጫ የሚፎካከር ከሆነ እያንዳንዱን ጨዋታ ማሸነፍና በልዩ ትኩረት ወደ ሜዳ መግባት ይጠበቅበታል ብዬ አስባለሁ። ትንንሽ ክለቦችን መናቅ አያስፈልግም። አሰልጣኝ ኢንዞ ማሪስካ ለትንንሽ ክለቦች ያላቸው አመለካከት ዝቅተኛ ይመስለኛል። እንግዲህ በርካታ መገናኛ ብዙሃንም እያየሁት እንደሆነ ከሆነ እንግዲህ አሰልጣኝ ኢንዞ ማሪስካ ደከም ላሉ ምናልባትም ደረጃቸው ከ8ኛ በላይ ለሆኑ ከ8 10ኛ 15 16 17 እንደዛ ላሉ ክለቦች ዝቅተኛ ግምት ይሰጣሉ ተብሎ ይታማል። እኔም ያስተዋልኩት ይሄንን ነው። ትልልቅ ጨዋታዎችን የማሸነፍ ችግር የለባቸውም አሰልጣኝ ኢንዞ ማሪስካ። ይዘውት የሚቀርቡትም የጨዋታ አቀራረብ በጣም ጥሩ የሚባል ነው። ነገር ግን ደከም ካሉ ወራጅ ቀጠና ላይ ከሚገኙ ክለቦች እንግዲህ በሚያደርጉበት ጊዜ አሰልጣኝ ኢንዞ ማሪስካ የሚጠቀሟቸው ተጫዋቾች ደከም ያሉ ተጫዋቾችን የሚጠቀሙት ከዚህ በፊት እድል ያልተሰጣቸው ተጫዋቾችም እድል ለመስጠት ይሞክራሉና ያን ያህል ትኩረት አድርጎ አይገቡም። ስለዚህ በተደጋጋሚ ሽንፈትን እያስተናገደ ነው እንግዲህ አሰልጣኝ ኢንዞ ማሪስካ እንደዚህ አይነት አሰላለፎችን እየተከተሉ በመሆኑ። ስለዚህ እንግዲህ በዚህ የተጸጸቱት አሰልጣኝ ኢንዞ ማሪስካ በቀጣይ የሚያደርጓቸው እያንዳንዱ ጨዋታዎች ላይ እንግዲህ ቶፕ የተባሉ ተጫዋቾቻቸውን ይጠቀማሉ ተብሎ ይጠበቃል። እነ ፎፋና አሁን ላይ ፎፋና ላይ እንግዲህ አስደናቂ ብቃት ላይ ይገኛል። መከላከሉ ላይ የቼልሲን የመከላከል ሁኔታ ባላንስ የሚያደርግ እጅግ አስደናቂ የሆነ ነውና እሱንም እንደዚሁ ወደ በቋሚነት ይዘውት ይገባሉ። በአርሰናሉ ጨዋታ እጅግ አስደናቂ እንቅስቃሴ ሲያሳይ የነበረውና እንደዚሁም የጨዋታው ኮከብ ተብሎ የተመረጠው ሪሲ ጀምስ የቼልሲ ወሳኝ ተጫዋች ሪሲ ጀምስ እንደዚሁ ወደ ቋሚነት ይመለሳል። ፔድሮ ኔቶም እንደዚሁ በቋሚነት የሚሰለፍ ይሆናል። ፓልመርም እንደዚሁ በዚህ ጨዋታ የመሰለፍ እድሉ ከፍተኛ ነው። ስቲቫኦን ኦር ጋርናቾንም እንደዚሁ የሚያሰልፉበት እድል አለና እንግዲህ አሰልጣኝ ኢንዞ ማሪስካ ይህን ለዚህ ጨዋታ ከፍተኛ ትኩረት በመስጠት እንግዲህ ጨዋታው ላይ ነጥብ ይዘው ይወጣሉ ተብሎ ይጠበቃል። እንግዲህ ይህ ጨዋታ ቅዳሜ አመሻሽ 12 ሰዓት ላይ የሚደረግ ይሆናል። እንግዲህ በዚህ ጨዋታ ቼልሲ ምን ያሳየናል የሚለው ነገር እንግዲህ አብረን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ